በብሉይ ኪዳን ዘመን የነበረው የቃል ኪዳኑ ታቦት በሕዝቡ መካከል ሲገኝ እግዚአብሔር ተገኝቷል ተብሎ ይታሰባል። ከግራር እንጨት በተሰራው በቃል ኪዳኑ ታቦት ላይ ኃይሉን ትራንስፈር ያደረገው ራሱ እግዚአብሔር ነው። እግዚአብሔር በእንጨትም በማንኛውም ነገር የመናገር ኃይል አለው። ይሄን ማመን ነው። መልሶ እንደገና ደግሞ እንጨቱ ኃይል የለውም ብሎ መናገር ከየት የመጣ ነው? እንጨት መግደል አይችልም። እንጨት መባረክ አይችልም። መግደልና መባረክ እንድችል ለእንጨቱ ስልጣን የሰጠው ማን ነው? እግዚአብሔር ነው። እንደ ታቦቱን እንጨት እያልክ ነው ወይ የምትሉኝ ሰዎች፣ እንጨት ነው። ጠንካራ እንጨት ነው። ከእንጨትነቱ ይልቅ ኃይሉን መግለጽ እግዚአብሔር የወደደውን ያደርጋል። ይገርመኛል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ። አሞራውያን ባስጨነቋቸው ጊዜ በታቦቱ ፊት ከጠዋት እስከ ማታ ተደፍተው ውለዋል። እግዚአብሔር መልስ ሰጣቸው፣ ድል አደረጋቸው ይላል። አሞራውያንን ታቦቱ ይናገራል። በመዝሙር 13 ቁጥር 5 ላይ በሰማይና በምድር በባህርና በጥልቀቶች ሁሉ እግዚአብሔር የወደደውን ሁሉ አደረገ። እግዚአብሔር የወደደውን ባደረገው ላይ ለምንድን ነው በሚያደርገው ነገር ላይ እኛ ተቃውሞ የምናነሳው? ነቢዩ ኤልሳ በእንጨት ብረት ስቧል ከባህር ውስጥ። እግዚአብሔር የሌለበትማ ኃይል ሊሆን አይችልም። ሙሴ በበትር የግብፅን ውሃ ደም አድርጓል። ደሙንም ወደ ውሃ መልሰዋል። የሆሳዕና አህያ ነጠላ የተነጠፈላት ለአህያዋ ክብር ነው እንዴ? አህያው ላይ ስለነበረው ጌታ ክብር ምስጋና ለሱ ይሁን። የቃል ኪዳኑ ታቦት የት ገባ? ኢየሩሳሌም ነው ያለው እስራኤል? አሊያኖ ሮም ነው የሚኖረው? አዲስ አበባ ቦሌ አካባቢ ነው የሚኖረው? ሙሴ ሲሞት ይዞ ነው የሞተው? በቦሌም አይደለም፣ በኢየሩሳሌምም አይደለም። ሙሴም ሲሞት ይዞት አልሞተም። የቃል ኪዳኑ ታቦት ያለው መቅደሱ ሲከፈት አየሁ አለ እኮ ራእየ ዮሐንስ ላይ። የቃል ኪዳኑ ታቦት በሰማይ ነው። ለዚህ ነው ምድር ሆነን ታቦቱ ላይ አድርገን መስዋዕት የምንሰዋው። የሰማዩ ለምድር ማስረጃ ነው። በምድር ላይ ያለው ሁሉ ፍጻሜው ሰማይ ነው። ነቢዩ ኤርምያስ በግልጽ ሲናገር እንመለከታለን ሁለት ነገሮችን። አንደኛው ታቦት የሚባል ነገር ከትውልድ አእምሮ ይጠፋል አለ። ከትውልድ አይምሮ ይጠፋል አላለም። በብሉይ ኪዳን የነበረው ታቦት መስዋዕት አቀራረቡ በበግ በጊደርና በበጎች ደም ነበረ። ዛሬ ግን በአዲስ ኪዳን የጌታችን የኢየሱስ ክርስቶስ የክብር ስም ያለበት ታቦት፣ የራሱን ቅዱስ ሥጋ ክቡር ደም እንፈትትበት መጥምቁ ቅዱስ ዮሐንስ የመሰከረለት እነሆ የዓለምን ኃጢአት የሚያስተሰርይ የሚደመስስ የእግዚአብሔር በግ የተባለው ኢየሱስ ክርስቶስን የምናቀርብበት ነው። ቅዳሴ እናንተ እኮ ዳርዳሩን ስለምትሄዱ ነው። ሙሉ መጽሐፍ ቅዱሳዊ ነው። እኛ ከእንጨት የተሰራውን ታቦት የማንሸከምበት ዋናው ምክንያት ኢየሱስን ተሸክመናል። ራሱ እግዚአብሔር ተናግሮታል። ማደሪያዬን በእናንተ መካከል አድርግ ዘንድ ታቦትን ስራ ነው ያለው። ሙሴ እኮ በትሩ በእጁ ላይ ነበረች። እግዚአብሔርም አለው በእጅህ ያለው ምንድን ነው አለው። ሙሴም በትር ነው አለ። ልክ ነው። በጎች የሚጠብቅበት እንጨት ነው፣ በትር ነው። ወደ መሬት ጣላት አለው። ወደ መሬት ጣላት፣ እባብ ሆነች። እንደገና ጅራቷን ያዛት አለው። ጅራቷን ያዘ፣ በትር ሆነች። እግዚአብሔርን ሙሴ እንዲያምነው እግዚአብሔር ለሙሴ የሰጠው ምልክት ነው። ለምንድን ነው በእንጨት እንዲዘጋጅ ያደረገው እግዚአብሔር ታቦትን? ዕፀ በለስ ማለት የዛፍ ፍሬ ማለት ነው። የእንጨት ፍሬ። የዛፉንም ፍሬ ሰይጣን ጠይቋት ነበረ። እንዳትበሉ የተባላችሁት ምንድን ነው? ከገነት ዛፍ ሁሉ እንበላለን፣ ክፉንና ደጉን ከሚያስታውቀው የዛፍ ፍሬ ግን እንዳንበላ ከልክሎናል አለችው። የዛፉን ፍሬ ዕፀ በለስ ወይም የእንጨት ፍሬ ስለበሉ በእንጨት ወድቀው የነበሩትን የአዳምና የሔዋንን ዘር ከእንጨት በሚሰራ ታቦት በመካከላችን እንደሚያድር ቃል ኪዳን ሰጠን። አሁን እጃችን ያለው ታቦት ነው። ሁለተኛ እንዳንጠራው ታቦት ብለን እንዳናደርግ እንዳናመልክ ኤርምያስ ተናገረ እያሉ የሐሰት ለጊዜው የተነገረውን ቃል በኤርምያስ 16:14 ላይ እንዲህ የሚል ቃል እናገኛለን። ስለዚህ እነሆ የእስራኤል ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል። ዳግመኛ ሕያው እግዚአብሔርን ብለናል ላንጠራ ነው ማለት ነው። ስለ ሸክም ምን ይላሉ? ሁለተኛ ዜና 35:1 ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱ ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤልን ንጉሥ ከዳዊት ልጅ ሰለሞን በሰራው ቤት ውስጥ አኖሩት። ከዚያም በኋላ በትከሻቸው ላይ
ሸክም አይሆንባችሁም። በትከሻችሁ ላይ ምን አይሆንባችሁ? ሸክም አይሆንባችሁም። አስቀምጡት በቃ። አሁን እንደተነገረን አይነት አይደለም ይሄ ሸክም። ኃጢአትን ነው። በኢዮስያስ ዘመነ መንግስት ነው ኃጢአት የቆመው። ከሱ በፊት የነበሩ ነገስታት ኃጢአትን ሲሰሩ እግዚአብሔርን ሲያስቆጡ የነበሩ ስለሆኑ በኢዮስያስ ዘመን ግን የተረጋጋ ዘመን ነበረ። ምድር እፎይ ያለችበት ረጋ ያለችበት ዘመን ስለሆነ የጠፋው መጽሐፍ የተገኘበት ዘመን ስለሆነ ከዚህ በኋላ በትከሻችሁ ላይ ሸክም አይሆንም ያለው ታቦቱን ሳይሆን ከሱ በፊት የነበረውን የኃጢአት ሸክም ብሎ ነው የሚገልጸው። የኃጢአትን ለምሳሌ ኢሳይያስ ያየው ሸክም፣ ኤርምያስ ያየው ሸክም በትከሻችሁ ላይ ሸክም አይሆንም ያለው ኃጢአቱን እንጂ ታቦቱን አይደለም። ራሱ በአዲስ ኪዳንም እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ሲል ታቦት የተሸከሙትን አይደለም። ኃጢአት ያለባችሁ ኑ አሳርፋችኋለሁ ለነፍሳችሁ። ስድቤን አርቀሽ ነውሬ ሸፈንሽው እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ። ነውር አለብኝ ብዙ ስድብ አንጀት የሚልጥ ልብ የሚያቆስል ስሜን ለውጠው ቢያንቋሽሹኝ ባዘን በለቅሶ ድንግል መጣሁኝ። እንደ ሐና ሆኜ በቤተ መቅደስ በመረረ ሐዘን ነው የማለቅስ። ፍቀጅልኝና ልመለስ ከቤቴ ሐዘኔን በደስታ ለውጭው እናቴ። በግራም በቀኝ ጠላት ቢከበኝ አብዝቼ ጮኻለሁ እናቴ ስሜኝ። ስድቤን አርቀሽ ነውሬ ሸፈንሽው እማምላክ ባንቺ መቼም አላፍርም። ስምሽን ጠርቼ እጽናናለሁ ሐዘኔን ባንቺ እረሳለሁ። በማንና በምንስ እንመስልሻለን? አባቶች በብዙ መሰሉሽ። በሙሴ ጽላት፣ በአሮን በትር፣ በኤልያስ ደመና፣ በዳዊት መሰንቆ፣ በአሚናዳብ ሰረገላ በብዙ መሰሉሽ። መብርሃን ቅድስት ድንግል ማርያም ይገባሻል። በትናንትና ዕለት ልደትሽን ስናከብር ብዙዎቹ ያንቺ ሚስጥር የገባን ልደትሽ ልደታችን ነው ብለናል። ያንቺ መወለድ የሚገርማችሁ ነገር ኢያቄም ወሐና ወለዱ ሰማየ ወሰማዮኒ አስረቀ ፀሐየ። ኢያቄምና ሐና ሰማይ ወለዱ። ሰማይ ደግሞ እውነተኛን ፀሐይ ወለደ። ይሄ ምስጢር የሊቃውንት ምስጢር ነው። ምስራቅ እንላታለን። በምስራቅ በኩል ጎህ እንደሚቀድ፣ በምስራቅ በኩል ጨለማ ርቆ የብርሃን ተስፋ ጭላንጭል እንደሚታይ የብርሃን የጨለመውን ዓለም ብርሃን እንዲሰጥ ምስራቅ የተባለች አንቲ ምስራቅ ወወልድኪ ፀሐይ ጽድቅ ከሁኔታዎቹ ነው፣ ከነገሮቹ ነው መብርሃን ክብር ያገኘችው። ጸጋዋ ይብዛልን ወገኖች። አሁንም በቸርነቷ በረዴቷ በአማላጅነቷ አትለየን። ወደፊት በስፋት እንመጣበታለን በዚሁ ቲክቶክ ፕሮግራማችን። እስከዚያው ሰላም ነው።